እዚህ ጋር የሚወጥ እያሳየ እሺ። እንግዲህ እንደምታውቁት እዚህ ውስጥ ያላችሁ ውድ ፕሮቴስታንቶች፣ የወንጌል አማኞች ልሳን የጸጋ ስጦታ እንደሆነ እናምናለን። ይህን ደግሞ ወንድማችን ዮሐድም ተቀብሎታል፣ አምኖታል። ስለዚህ ግን ሲዝ በማድረግ ጉዳይ ላይ ስናወራ የሆነ ዓመት ላይ ተነግሮ ነበር ብሎ ክሌም አድርጓል። አሁን ስል ነው የለም እስካሁን ድረስ ቤተክርስቲያን ውስጥ። ኦኬ ታዲያ እኔም ባክ ኤንድ ፎርዝ አድርጎ አዙዛ ስትሪክት ምናምን ብሎ ሊጠይቀኝ ፈለገ። ስለዚህ ዛሬ ያወራን ያለው እንደ ስክሪፕቸር ስለሆነ በመጽሐፍ ቅዱስ ይላል ርዕሱ ራሱ እንደምታዩት ልሳን በመጽሐፍ ቅዱስ ስለሚል በመጽሐፍ ቅዱስ ልሳንን ማርቆስ ሊያየን፣ ቆሮንቶስ ሊያየን 12 ላይ 14 አየን፣ 13ን አየን። ከዛ ሐዋርያት ሥራ ምዕራፍ 2 አይተናል ማለት ነው። እንደ አንደኛ እንደ ማርቆስ ወንጌል ምዕራፍ 16 እንደ ተስፋ ነው ሲነገር የነበረው። የሚያምኑትን አላቸው። ሊትራሊ ጌታ ኢየሱስ ከሐዋርያቱ ጋር ነበር። የሚያምኑትን እነዚህ ምልክቶች ይከተላቸዋል እንደተባለው ከመንፈስ ቅዱስ ከዚህ ከኢዩኤል ምዕራፍ 2 ጋር በተያያዘ ልሳን ባይልም ትንቢት መንፈሴን በስጋ ለባሾች ላይ አፈሳለሁ ስለሚል 2 ላይ አፕን አደረገ። ይጾሙ ይጸልዩ ነበረ። መንፈስ ቅዱስ ዊዝን 10 ዳይ ከ10 ቀን በኋላ ከጌታ ካረገ 40 ቀን ከዛ ይገለጥላቸው ነበር። ከ50ኛው ቀን ላይ መጣ። በመንፈስ ቅዱስ ተሞሉ። ከዛ በእሳት ነበልባል ተቀመጠባቸው፣ ተናገሩ ይላል። እንግዲህ እንደምናውቀው የማርቆስ ወንጌል ምዕራፍ 3 ሳይን ነው፣ ሊናገሩ ይችላሉ የሚል ነው። ለምን ከተባለ ሁሉም ተናጋሪ ስለሚሆን ከቆሮንቶስ ምዕራፍ 12 ጋር አንዳንዱ ተናጋሪ አንዳንዱ ተርጓሚስ ብሎ ስለሚያስቀምጥ ሐዋርያት ሥራ ምዕራፍ 2 ላይ ምንም አያሻማም። የሜድ ቋንቋ፣ የኢላሜት፣ የሮም እያለ ይናገራል። በሚሰሙት ባደጉበት ጂውሽ ናቸው፣ አይሁዳውያን ናቸው፣ ተበትነው ነበር። ሲመጡ ግን የእግዚአብሔር በዓላት ላይ 7ቱ የሚከበሩት እስራኤል ስለሆነ የእግዚአብሔር የነዶ በዓል፣ መወዝወዝ፣ የቂጣ በዓል፣ ፋሲካ ይበሉ እዛ ነው የሚያከብሩት። ስለዚህ ከዚህ መካከል ጴንጤቆስጤ አንዱ ስለሆነ የዛን ቀን መጡ። አይሁዶች ናቸው፣ ግን ባደጉበት ሀገር ቋንቋ በቀሬና ከአይሁድ እምነት ወደ ይሁዲ የገቡት ሲናገሩ ሰሙ፣ ገረሟቸው። ባደጉበት ቋንቋ ሊትራሊ ተተረጎመ የሚል አናገኝም። ከዛ ፈርዘር ስናለፍ አንደኛ ቆሮንቶስ ምዕራፍ 12 ላይ ምን ይለናል? ቁጥር 10 ላይ ለአንዱ መናፍስት መለየት ለአንዱ ምን ካለ በኋላ ለአንዳንዶች በነገር ያቺ ጸጋ ስጦታ ነው። እንደዚህ ይላል ሰጪው ራሱ ጌታ መንፈስ ቅዱስ ስለሆነ ቁጥር 11 ላይ እንደዚህ ይላል፣ ከዚህም ሁሉ የአንዱ መንፈስ ስጦታዎች ሲሆኑ ይላል ለእያንዳንዱ እርሱ ራሱ እንደፈቀደ ይሰጠዋል። ስለዚህ የመንፈስ ስጦታ ነው። መንፈስ ግን እንደፈቀደ ነው ለሁሉም ይሰጠው። ታዲያስ ለሚናገርም ለሚተረጉምም ብሎ ይናገርና 30 ላይ ቁጥር ሲወርድ 12 30 ላይ ሁሉ ሲተረጉማሉ፣ ሁሉ ሲናገሩ፣ አረ ሁሉም አይደሉም። ሲጀመር ልሳን የሚናገረው የጸጋ ስጦታ ስለሆነ ለአንዳንዶች ነው። ለአንዳንዶች ደግሞ መተርጎም ስለሆነ 13 ላይ ሲሄድ በመላእክትና በልሳን በሰው ቋንቋ እንኳን ብናገር ካለ በኋላ ምንድነው ጉዳዩ ሲባል ፍቅርን ትልቅ አድርጎ ለማሳየት ነው ክሌሙ እንጂ ሌላ አይደለም። ከዛ ባለፈ ሚስጥርን መግለጥ ቢኖረኝ ተራራ የሚነቅል እምነት ቢኖረኝ ብሎ ኮምፓሬቲቭ ያስቀምጣል። ድሃን ባበላ ከዛ ደግሞ ለድሆች ብሰጥ ሰውነቴን በሳት እንዲቃጠል ባረክ ካለ ፍቅር ግን ከሌለኝ ከንቱ ነኝ። ፍቅርን ለማሳየት ነው የሄደበት። ከዛ ባለፈ 14 ላይ በጣም ይናገራል። 14 ቁጥር 2 ላይ ቁጥር 1 ላይ እንደውም ዳንሳ በጣም የሚገርመው 14 ቁጥር 1 በብርቱ ፈልጉ ይላል። ኢቭን ኢፍ ልሳን የጸጋ ስጦታ ነው፣ በብርቱ እንድንፈልግ ሳይን አፕ ያደርገናል። ቁጥር 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ ሂድ ነው ሚስጥር ነው ይለናል። 13 ላይ ደግሞ እዛ ሚስጥር ነው። 13 ላይ ወርዶ በልሳን የሚናገር ሰው እንዲተረጉም ይጸልያል። ራሱ ተናጋሪ እንዲተረጉም ይናገራል። ቁጥር 26 ላይ ደግሞ ቁጥር 22 ላይ ለማያምን ሰው ምልክት ነው አለን። በጉባኤ መካከል ያላመነ ሰው ሲመጣ አንድ ሰው ቢናገር ምልክት ሆኖ ያገለግላል። ከዛ ባለፈ ግን ሁሉ ከተናገሩ ልሳንን በጉባኤ መካከል ቁጥር 23 ላይ አብዳችኋል ትባላለች። 26 ሲሄድ ህብረት ነው። ህብረት ማለት ፕሮቴስታንትም ሌላውም ኦርቶዶክስም እንግዲህ ካቶሊክም አፖስቶሊክ ሴሽንም ማለት ክርስቲያንን ከተባለ ይሄ ጸጋ ስጦታ መጽሐፍ ቅዱሳዊ ስለሆነ ዛሬ የሚሰራል ማለት ነው። ወደፊት ጸጋ ኦፊሶች ላይ ሙሉ ላይ የምናወራ ይሆናል። ዛሬ ግን ልሳን ላይ ስለሆነ ስለዚህ ህብረት ሲደረግ ሁሌ ምን አለ? መገለጥ አለ፣ ልሳን መናገር መተርጎም አለ። ስለዚህ አሁንም ይሄ ጸጋ አለ፣ እኛ ጋር ግን የለም ብሎናል ማለት ነው። ከዛ ባለፈ 39 ላይ ሲሄድ ስለዚህ ወንድሞች ሆይ ትንቢትን ለመናገር በብርቱ ፈልጉ፣ በልሳን መናገርን አትከልክሉ ይላል። እንዳይከለከል ተነግሯል። ታዲያ ምን ማለት ነው? አሁንም በቤተ ክርስቲያን ውስጥ ተናጋሪና ተርጓሚ ስላለ ስለ አዙዛ ስትሪክት ተነስቷል። ኦርቶዶክስ ለሁለት ከመከፈሏ በፊት ከ1906 በፊት ከ1505 በፊት ከ206 በፊት በጀሩሳሌም ስትሪክት ላይ ተነግሯል ልሳን። ስለዚህ መጽሐፍ ቅዱስ ዛሬም ነገም የጸጋ ስጦታ ነው፣ ልሳን ይቀጥላል ማለት ነው። ይህን ለማለት ወዳለው። ከዛ ባለፈ ግን ብዙ ጥያቄዎችን አልመለሰልኝ። ኢዩኤል ላይ ትንቢት ነው የሚለው ነገር ግን እሱ ልሳን ብሎታል። ይሁን ነገር ግን ያው በዚህ አጠቃላለሁ። ተባረኩ፣ ጸጋ ይብዛላችሁ። እሺ ፕሮፌት እናመሰግናለን። ሴት ላርግ ጀምር በላይ። እሺ ቴንኪው ልጀምር። መጀመሪያ የኦርቶዶክስ ከመከፈሏ በፊት የሚለው የኦርቶዶክስ አልተከፈለችም። እሺ የታሪክ ስህተት አለ።
ከዛ በተጨማሪ እንግዲህ ከ1906 ይሄንን ልምምድ በታሪክ በቤተ ክርስቲያን ታሪክ ውስጥ ታይቶ አይታወቅም እና ፕሮፌት ምንም ማስረጃ ሊያመጡ ስላልቻሉ አይ በኢየሩሳሌም አደባባይ እኮ ተደርጓል አሉ። በኢየሩሳሌም አደባባይ የተደረገው የእናንተ አይነት ታራራም ሻራራም የሚል በጭራሽ የለም። ምክንያቱ የታየው የተገለጠው የዓለም ቋንቋ ተገልጦ እንጂ እርስ በርሳቸው ሐዋርያቶቹ ሲደባደቡ ከወንበር ወደ ወንበር ሲዞሩ አስቡት። እነ ቅዱስ ጴጥሮስ እስኪ መንፈስ ቅዱስ ተገልጾላቸው ወንበር ሲያጋጩ የሆም ጣጣጣ ሻጣጣ ምናምን ሲሉ ጀስት ኢማጅን። እንደዚህ አይነት ስፒሪት በሐዋርያቶቹ ጭራሽ ፈጽሞ የማይታወቅ ልምምድ ነው። ሐዋርያቶቹ አይደለም ሐዋርያነ አበው እንግዲህ መንፈስ ቅዱስ በቤተ ክርስቲያን ውስጥ ሕያው ሆኖ ይቀጥላል ብለዋል። ግን አንድ ለናሙና ያክል አንድ ታሪካዊ ማስረጃ እንደው ሪፎርሜሽን ጀመረ የተባለው ማርቲን ሉተር፣ ካልቪን እነዚህ እንኳን የማያውቁት አጋንንታዊ ይቅርታ ልለው እገደዳለሁ። ምክንያቱም ልምምዱ በኋላ የሚመጣ ሌላ መንፈስ ተብሎ ከተገለጸ ከክርስቶስ ውጭ የሆነ ሌላ መንፈስ ነው ማለት ነው። ልምምዱ የመጽሐፍ ቅዱስ አይደለም። ከመጽሐፍ ቅዱስና ከቤተ ክርስቲያን ካልተገኘ ይሄንን ልንቀበለው አይገባም። ፕሮፌት ራሳቸው መሰከሩ። ሐዋርያ ሥራ ምዕራፍ 2 ከተቀበሉት መንፈስ ውጭ ሌላ መንፈስ ጣጣ ሻጣ የሚያስብል ተቀብለዋል ሲባል ኧረ አልተቀበሉም። ሐዋርያ ሥራ አንዴ ነው የተቀበሉት አለ። ያንን የተቀበሉት መንፈስ ስንመለከተው ለካስ የዓለም ቋንቋ ነው፣ ህዝቦች የሚሰሙት ቋንቋ ነው። ተርጓሚ የሚያስፈልገው ታዲያ እንዴት ነው? ተመልከቱ። እዛ ሐዋርያ ሥራ ምዕራፍ 2 ላይ በጣም ብዙ ሰዎች ከእያንዳንዱ ህዝብና ነገድ ነበሩ አይደለ? ከእያንዳንዱ ህዝብና ነገድ ስለነበረ ልክ ሲናገሩ አረብኛ ሲናገሩ የአረብ ህዝቦች እንዴ በገዛ ቋንቋችን ይሄ እኮ የኛ ቋንቋ ነው ይላል። ቋንቋቸው ያልሆነ ግን ምን አሉ ይላል? እነዚህ ሰክረዋል አሉ። አንዳንዶች ግን እንደዛ ብለዋል። ለምንድን ነው እንደዛ ያሉት? ኦኬ ልክ ሐዋርያ ቅዱስ ጴጥሮስ ኦኬ ለሚያምኑ ምልክት ነው፣ አለበለዚያ ግን ምን ይሏቸዋል? አብደዋል ይሏቸዋል አልተባለ? ኦኬ የማይሰሙት ቋንቋ ስለሆነ ምንድን ነው በቃ እነዚህ እብደዎች ምን ጀመሩ? ምን አይነት ቋንቋ ማውራት ጀመረዋል? ኦኬ ቋንቋው ግን ትርጉም ያለው ነው። ትክክል ለእነሱ ቢተረጎም እኮ ትርጉም ያለው ቋንቋ ነው። የሰዎች ቋንቋ ነው እየተነገረ ያለው። ከዛ አንጻር የሚመለከት ነው። ተርጓሚ ከሌለ ዝም ይበሉ ሲባል የሚሰማ ከሌለ በቃ ዝም ነው ማለት ያለባቸው፣ ወይም ደግሞ በሚሰሙት ቋንቋ መናገር፣ አለበለዚያ ደግሞ ዝም ይበሉ ተብሎ በግልጽ ተናግሯል። ወደ አንደኛ ቆሮንቶስ ምዕራፍ 14 ልሂድና በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሲል በቆሮንቶስ ስላለው ሀሳብ ነው ሐዋርያ ቅዱስ ጳውሎስ የሚናገረው እና ከጸጋ ስጦታዎች አብዝታችሁ ማንን ፈልጉ ነው የሚለው? ትንቢትን መናገርን። ትንቢት መናገር ማህበርን ያንጻል። ልሳንን መናገር ወይም ደግሞ በምታውቁት ቋንቋ እግዚአብሔር ማመስገን ምናምን እሱ ማህበሩን የማይሰማው ከሆነ በቃ አታንጹትም ማህበሩ። ስለዚህ ማንን ነው የምታንጹት? ራሳችሁን አለ። ስለዚህ አለ ሁሉ ጊዜ መስራት ያለባችሁ ወይም ማሰብ ያለባችሁ ማህበርን ለማነጽ እንጂ ራሳችሁን ብቻ አይሁን ብሎ ሐዋርያ ቅዱስ ጳውሎስ ይመክራቸውና ምን ብሎ ይናገራል? በዓለም ብዙ ቋንቋ አለ፣ ምናልባት ቋንቋ የሌለው ምንም ህዝብ የለም አለ። ቁጥር 10 እኮ ነው። ከዛ በኋላ ምን አላቸው? ቋንቋው እኔ ለቋንቋው ማልሰማው ቢሆን ሰው ደግሞ እኔ ኦኬ ያሬዶ ወጣ መሰለኝ ደቂቃው እንዴት እናድርግ? ሀሳቤ እንትን እንዳይል ልቀጥል ዝም ብዬ አንድ ደቂቃ ተኩል ምናምን አለክ ገና ነበረ ደቂቃ ግን እንዴት እናድርግ? አስወጣ መሰለኝ ቪዲዮ ምናምን ሲከፍት ዮኒ የለም። ዮኒ አይዝልን ወይም እስቲ ሴት ዮኒ ቢዝላ አሪፍ ነው። ዮኒ ቢዝላ አሪፍ ነው። ናቲ ወይም ከሶስት ደቂቃ 2 ደቂቃ ምናምን ልጠቀም። ከሁለት ነው ቀጥል። ያንተ ፖዝ ሆኗል። ከ3 በሚለው ያዘውና ቀጥል። ከ3 ይዤ ከ5 ጨርሳለሁ። እሺ ስለዚህ ምን አለ ሐዋርያ ቅዱስ ጳውሎስ? በዓለም ምናልባት ቁጥር የሌለው ቋንቋ አለ፣ የቋንቋው አይነትም ኦኬ እንደ ህዝቡ ብዛት ነው ካለ በኋላ እንግዲህ አለ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል አለ። ስለዚህ የቋንቋ ፍቺ ካላወቀ ወይም ደግሞ የቋንቋው ትርጉም አንድ ሰው የሚሰማው ካላወቀ ተናጋሪው ሰሚው እርስ በርሳቸው ምንድናቸው? እንግዶች ናቸዋል። ስለዚህ በብርቱ ስትፈልጉ ማህበሩን ለማነጽ ይሁን ይልና በልሳን ስትናገሩ ራሱ ኦኬ ትርጉም በልሳን ሲል ማህበሩ የማይሰማው እናንተ ብቻ ማለት የምትሰሙት ቋንቋ ለማህበሩ የምትናገሩ ከሆነ እሱ ብቻ ከሆነ የምታውቁት ቋንቋ
በእነሱ ትርጉም ደግሞ እነሱ በሚያውቁት ቋንቋ ደግሞ ለመናገርም ለመተርጎሙ ምን ይጸልይ አለ። ይጸልይ ከዛ በአይምሮም በልሳንም እጸልያለሁ ሲል ማህበሩ በሚሰማውም እኔ በማውቀው ቋንቋም እጸልያለሁ አመሰግናለሁ ይልና እንግዲህ ይላል ማህበሩ የማይሰማው ከሆነ አንተ በምትባርክበት ሰዓት እግዚአብሔርን በምታመሰግንበት ሰዓት ማለት ነው ባልተማሩት ባይዘው ቋንቋው ራሱ በትምህርት ሊመጣ ይችላል። አንዳንድ ማለት መንፈስ ቅዱስ ሳይሰጥ በትምህርት ልታመጣው የምችል ቋንቋ ነው የዓለም ቋንቋ ስለሆነ ማለት ነው። ስለዚህ እነዛ ሰዎች ቋንቋውን ካልተማሩት ባልተማሩት ስፍራ የተቀመጠው ለምትናገረው ቋንቋ እንዴት ብለው አሜን ይላሉ። ይቀጥልና 17 አንተ እኮ ምን አለ አንተማ መልካም ታመሰግናለህ። አንተ እኮ የምትናገረው እኮ ትርጉም ያለው ነው፣ ትክክል ነው፣ እግዚአብሔርን እያመሰገንክ ነው። ሌላው ግን አይታነጽበትም። ሌላው ግን ስላልሰማው ምን እያልክ እንደሆነ ስላላወቀው ምን አለ አይታነጽበትም አለ። ስለዚህ ቀጠለ በልሳኖች እልፍ ቋንቋ ከማስተምር አለ ማስተማር ራሱ እያስተማሩ እኮ ነው። በልሳን እልፍ ቋንቋ ከምታስተምሩ በአእምሮ ማለት እነሱ በሚያውቁት ቋንቋ ጥቂት እንኳን ብትናገሩ ምን አለ ማህበሩ ይታነጽበታል ብሎ በግልጽ ይናገራል። ስለዚህ አለ ልሳን ለማያምን ምልክት ነው እንጂ ለማያምን ምልክት ነው እንጂ ለሚያምን አይደለም ይላል። አሁን ፕሮቴስታንቶቹ እችን ቀይረው ምን አድርገዋታል መሰላችሁ? የማርቆስ ወንጌል ምዕራፍ 16 ላይ ያለውን ይጠቅሱና ምን ያደርጉታል መሰላችሁ? ልሳኗን ይወስዱና እዛው እኮ መርዝ ቢበሉ እኮ አይገላቸውም ይላል። እባብን ቢይዙ እሺ ይላል። እነሱን ግን በጭራሽ አይጠቀሟቸውም። ልሳኗ ብቻ ስለማትጎዳ እሷን ይጠቀማሉ። ጨርሻለሁ። ቴንክ ዩ። አይ ቲንክ ጨርሰናል መሰለኝ። እግዚአብሔር ይስጥልን። ምናልባት እኛ ጋር ስለመሸ ክበሩልኝ።